ከ3400 በላይ የእባብ አይነቶች እንዳሉ ይነገራል። እባብ በትር ይፈራል። ሰውነቱ ገላው ሲታይ ለስላሳ ነው። ለስለስ ያለ ነው ገላው። ሰላምታቸው ፍቅር ያለው የሚመስል ውስጡ ግን መርዝ ያለባቸው ሰዎች እንዳሉ በማሰብ እባብ አንዱ በጣም የሚደንቀው ነገር ራሱን ይጠብቃል። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ሚዲያ ተከታታዮች እንደምን ሰንብታችኋል? አሜን። አምላካችን እግዚአብሔር የተመሰገነ ይሁን። ፊሳልጎስ የሚለው መርሐ ግብራችን እንቀጥላለን። ፊሳልጎስ ላይ ከዚህ በፊት የነበሩ እንስሳትን በተወሰኑ ስናይ ቆይተን ነበረ። ዛሬ የምናየው ስለ አንድ እንስሳ ነው የሚሆነው። ይሄም ደግሞ እባብ የተባለው እንስሳ ነው። እባብ የሚለውን ቃሉን ስንሰማው ብዙ ጊዜ ሰዎች በጥሩ መልኩ ሊያስቡት የሚችሉበት መንገድ ብዙም የለም። አብዛኛው እባብን በመጥፎ ባስከፊ ነገሩ ብቻ የማየት ነገር አለ። ግን እባብ የሚያስተምር ነገር ብዙ ነገር አለው። ጥሩ የሚያስተምር ነገር አለው፣ የሚከፋ ነገርም አለው። በጣም ደግሞ የሚያስገርምም ብዙ ነገሮች አሉት። የዚህ ትምህርትም ዋና ዓላማ ከእባብ ጥበብ እንድንማር፣ በተለይ ደግሞ በእንስሳቱ ዓለም ውስጥ ያሉት ነገሮች የምናነሳቸው ከመዳን ትምህርት ጋር ከክርስቶስ ጋር ያለውን ትልቅ አስተምሮ ማየት ስለሆነ በዛ መልኩ ስለ እባብ መናገር እንጀምራለን። እንግዲህ እባብን ስንመለከት በኦሪት ዘፍጥረት ምዕራፍ 3 ላይ እንደተገለጸው በምድር ላይ በደረቱ እንዲሳብ እንዲራመድ በደረቱ እንዲሄድ የተደረገ ፍጥረት ነው። ግን መጀመሪያ እባብ ሲፈጠር የነበረው 4 እግር እንደነበረው እንደውም የግመል ወሳብሬ ይላል የጊደር የሚያህል 4 እግር ያለው ፍጥረት እንደነበረ አባቶች ያስተምሩናል። ስለዚህ እንደዛ ሆኖ ተፈጥሮ ግን በተንኮለኛነቱ የ4 እግሩ ተፈርዶበት ወደ ውስጥ እንደገባና በደረቱ በልቡ የሚሳብ ፍጥረት እንዲሆን ሆኗል። የእባብ ዝርያን ስናስብ በዓለም አቀፍ ደረጃ በተደረገው ጥናት ከ3400 በላይ የእባብ አይነቶች እንዳሉ ይነገራል። የተለያዩ አይነት የእባብ ዝርያዎች አሉ። አንዳንዶቹ እባቦች በምድር ላይ በደረት ብቻ የሚራመዱ የሚሄዱ እባቦች አሉ። አንዳንዶቹ ደግሞ እባቦች በአየር ላይ መብረር የሚችሉ እባቦች አሉ። አንዳንዶቹ ደግሞ ከምድር እንዲከፍ ብለው በአየር ላይ እንዲመታየት የሚችሉ እባቦች እንዳሉ ይነገራል። ዝርያቸው የተለያየ አይነት ነው። በአጠቃላይ ቁጥሩን እንደገለጽ ነው ከ3400 በላይ እባቦች እንዳሉ ይገለጻል። ስለዚህ እኛ አሁን እንግዲህ የእነሱን ጠባይ እያጠናን እየመረመርን ጥበብን፣ ማስተዋልን፣ እውቀትን እንድናገኝ በተለይ ክፉ የሆነ ጠባይ ሰዎች ሲኖራቸው ከዛ እንዴት መራቅ እንደሚገባቸው ከእባብ የምንማር ታሪክ ውስጥ ስላሉ እሱን ማንሳት ነው። ስለዚህ መጀመሪያ የምንመለከተው እባብ ሰውነቱ ገላው ሲታይ ለስላሳ ነው። ለስለስ ያለ ነው ገላው። በተለይ ይሄንን በገጠሩ ቤተክርስቲያን ዘንድ ስንመለከት ገበሬዎች በተለይ በገጠር ልጆቻቸውን በጨርቅ አድርገው አዘጋጅተው ዛፍ ስር አድርገዋቸው እነሱ ስራቸው ይሰራሉ። ግን እባብ በጣም ለስላሳ ስለሆነ ልጆቹ ላይ መጣና አብሯቸው እንደው ሲጫወት በመኝታቸው አካባቢ ይመጣል። ሲነካኩ በጣም ይለሰልሳቸዋል። ደስ ብሏቸው ይጫወቱበታል። ደግሞ አልፎም እንደ ጡት አድርገው እስከ መጥማት ይደርሱበት ጊዜ እንዳለ እንመለከታለን። ይሄ የሚያሳየው ምንድነው? እግዚአብሔር ሕፃናት ላይ እንደሚጠብቃቸው ነው እንጂ የእባብ መርዛምነቱ ይታወቃል፣ ግን እግዚአብሔር ይጠብቃል። ሕፃናቱን ግን ስለሚለሰልሳቸው ደስ ብሏቸው እንደሚጫወቱበት የምናይበት ነው። እና ይሄ ለስላሴው ስናየው ምንም እባብ ገላው ለስላሳ ቢሆንም ግን መርዛምነት አለ። ይሄን ስናይ ምን እንረዳለን? አንዳንድ ሰዎች ንግግራቸው፣ ሁኔታቸው በጣም ለስላሳ የሚመስል ግን ውስጣቸው ግን መርዝ የሆኑ አንዳንድ ሰዎች አሉ። ለዛ ማሳያ ሆኖ እዚህ ላይ እናየዋለን። ስለዚህ ምንም እባብ ቢለሰልስ ለስላሳ ቢሆን መርዛምነትን አይተው። ስለዚህ ለስላሴው ደስ የሚያሰኝ የሚሆን ውስጡ ግን መርዝ ነው። አንዳንድ ሰዎችም እንደዚህ የሆኑ ሰዎች እንዳሉ እናስባለን። ከዚህ መራቅ መለየት ይገባል። አንዱ የእባብ ነገር የምናየው ይሄ ነው። ሌላው ሰይጣንን ስናስብ እባብ ተመስሎ እናገኘዋለን። በዮሐንስ ዘፍጥረትም ስናይ በተለይ አዳምና ሔዋን ከገነት የወጡበት ምክንያት ስናጠራ አንዱ የምናየው እባብ ተንኮለኛ ፍጥረት እንደሆነ ተገልጾ ሰይጣን በእባብ ላይ አድሮ እንዴት አዳምና ሔዋን እንደፈተናቸው ስለዚህ ተመሳስሎ ነው የገባው ወደ ገነት ሰይጣን በእባብ አድሮ ማለት ነው። እና የሚደንቀው እባብ የዛን ጊዜ የነበራትን እግር ስናጠና 4 እግር የነበራት እና ወደ ገነት ለመውጣት ለመሄድ በወቅቱ ከነበረው ታሪክ ራሳ ስንመለከት የ4 እግሯን ተላቅማ
ነው ቁልቁል ዳገቱን ሊወጣችሁ ማለት ነው። ከፍ ብላ ወደ ገነት መግባት የሚቻልበት መንገድ ስናጠና በዛ መልኩ ነበር። ግን በክፋቷ በተንኮሏ ሰይጣን ተዋህዷት ሄደችበት መንገድ ግን በኋላ ያ እግሯ ሊጠፋ ይችላል ማለት ነው። ስለዚህ አዳምና ሔዋንን ሰይጣን የፈተነበት መንገድ በእባብ አድሮ ነው። ስለዚህ ንግግሩን ስንመለከት እባብ አዳም ሲያናገረው ንጉሥ ሰማይ ወምድር የሰማይና የምድር ንጉሥ ይለው፣ አዳም ግን ተቃውሟል። ምክንያቱም የሰማይ ንጉሥ አይደለም የምድር ገዢ ንጉሥ ነው። ሔዋን ጋር ሄዶ ግን በንግግር ጥበብ እንዴት እንደሚያሸንፋት እናያለን። ንግሥተ ሰማይ ወምድር የሰማይና የምድር ንግሥት ሲላት ጀምሮ ጓደኝነት ቃሉን ተቀበለችው። ከዛ እዛ በለስ ብለ መብላት እንደመጡ እናያለን። ስለዚህ ሰይጣን እንዴት ለስላሳ መስሎ እንዴት ጥሩ መልካም መስሎ ራሱን የብርሃን መልአክ ያደርጋል። ራሱን የብርሃን መልአክ አስመስሎ ለስላሳ እውነተኛ መልአክ መስሎ ይቀርብበት ጊዜ እንዳለና ይሄንን ሰይጣን መለየት እንደሚገባን በደንብ ማስተዋል ስለተለሳለሰ ምድራም ከተናገረ ሁላ የእግዚአብሔር ነው የእግዚአብሔር መልአክ ነው ለማለት ስለሚያስቸግር በጥንቃቄ መጓዝ እንደሚገባል በዚህ መልኩ እንማራለን። ሌላው እነኛ ሐራጥቃ የምንላቸው መናፍቃን ተሐድሶች እንቅስቃሴው ስናይ ሰላምታቸው፣ ፍቅራቸው እንደውም የኛ ሰው እንደሚላል በጣም እነሱ ፍቅር አለ እነሱ ጋር በጣም ሰላምተኞች ናቸው፣ ይጠያየቃሉ ይላል። ይሄ ከላይ ሲታይ ለስላሳ የሚመስል ሰላምታን የሚያቀርብ ፍቅርን የሚናገር የሚመስል ግን ውስጡን ስናየው ግን የተሐድሶ እንቅስቃሴ ያለው ከቤተ ክርስቲያን ኦርቶዶክስ አስተምሮ የሚያስወጡ ለስላሳ ቃላት የሚናገሩ ሰላምታቸው ፍቅር ያለው የሚመስል ውስጡ ግን መርዝ ያለባቸው ሰዎች እንዳሉ በማሰብ ከነኚህ መራቅ እንደሚገባን እንማራለን። ስለዚህ እንግዲህ ሌላው ደግሞ የምናየው እባብ በትር ይፈራል። በጣም የሚገርመው በትር የያዘ ሰው ካየ እባብ ይፈራል። እንደውም ጸሎት ስንጸልይ አባቶች የሚያስተምሩን እንደው ሀሳባችን እንኳን ተሰብስቦ ሰውቱን መጸለይ እንኳን ቢያስቸግረን ግን መጸለዩን እንዳንተው የሚያስተምሩ ምንድነው እባብ በትር ይፈራል። አንድ አይነ ስውር የሆነ ሰው በመንገድ ሲሄድ በትር ከያዘ በትሩን እያማታ ሲሄድ እባብ በትር የያዘ ሰው ካየ ማንም ይሁን ማን ስለሚፈራ ወደ መጣበት ይመለሳል። ስለዚህ ልክ እንደዚህ እኛ የምንጸልየው ጸሎት ከኛ ጋር ከልባችን ሆኖ ባናረገውም ጸሎቱን ግን የምንጸልየው ጸሎት የምንናገረው ቃል እግዚአብሔር የሚሰማ በእባብ የተመሰለ ሰይጣን ዲያብሎስ አለ። ስለዚህ እሱ ከኛ ይርቃል። ይሄን በመያዝ በትር የተባለው ምድር ካለ በትር ሃይማኖት ነው። በትር ካለ ድንግል ማርያም ብለን ተረጉማለን። ስለዚህ እግዚአብሔርን የያዘ ድንግል ማርያምን የያዘ ከዲያብሎስ ከሰይጣን ፈተና እንዴት መራቅ እንደሚችል ማሸነፍ እንደሚችል የምናይበት አስተምሮ አለ። ስለዚህ በትር ሰይጣን እንደሚፈራ ማለት ሃይማኖትን፣ እግዚአብሔርን፣ ቅዱሳንን፣ ድንግል ማርያምን መመርኮዣ የሆኑትን ማለት ነው። በእኛ ቤት አስተምሮ መቋሚያ እንይዛለን። መቋሚያ አንዱ ዓላማ ለመደገፊያ ነው። ግን መቋሚያ ወይ በትርን የሚይዝ ሰው በተለይ የገጠር ሰው ጉዞ ሲጓዝ በትር ይዞ ነው የሚጓዘው። በትር የሚይዘው ለምንድን ነው? ይሄ እባብ ስለሚመጣ እሱን ለማራቅ ማለት ነው። እና በከተማ ያለ ይላሉ አንድ መንግስት የሚናገሩ ከከተማ ያለ ሰው ግን በትር የማይዝ እንደው እንዴት ነው የሚሆነው? ዲያብሎስ ፈተና ከእባብ ፈተና እንዴት ነው የሚርቀው ብለው እንደ ጥያቄ ያነሳሉ። ስለዚህ ይሄ ምንድን ነው? በትር የተባለው ሃይማኖትን የያዘ ሰው፣ በትር የተባለው ድንግል ማርያምን የያዘ ሰው እንዴት ከሰይጣን ፈተና ማለፍ እንደሚችል የምናይበት ሐሳብን የያዘ ነው። ስለዚህ ራሱን ይጠብቃል። እባብ አንዱ በጣም የሚደንቀው ነገር ራሱን ይጠብቃል። እባብ ሌሎቹን አካላት እንደው ሌላ ሰው ቢቀጠቅጠው የሚመታው እንደገና መዳን እድል አለ። ስለዚህ ሰዎች በበትር ይሞቱ መሆኑን ሲያውቅ እባብ አስቀድሞ ራሱን ወደ ጉድጓድ ውስጥ የሚጨምረው ሌላውን አካል ግን ሊያሸፍነው ይችላል። ስለዚህ ለምንድነው ራሱን ይጠብቃል? እና ራስ የተባለው ማን ነው? ራስ የተባለው ኢየሱስ ክርስቶስ ነው። የኛ ራሳችን አምላካችን ክርስቶስ ነው። ቅዱስ ጳውሎስ እንደገለጸልን የሰው ራስ ክርስቶስ ነው፣ የክርስቶስ ደግሞ ራስ እግዚአብሔር አብ ብሎ ይገልጸዋል። ስለዚህ የኛ ራሳችን ክርስቶስ ነው፣ ሃይማኖታችን ክርስቶስ ነው። እሱን መጠበቅ እንደሚገባን ከዚህ ከእባብ ጠባይ ኑሮ እንማራለን ማለት ነው።